ሰላም ውድና የተከበራችሁ የትውስታ ዩቲዩብ ተከታታይ ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበልልኝ። በሀገር ውጭ በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ እና ደግሞ አይዞሽ አብሽሪ ብላችሁ ከጎኔ ለምትሆኑ ለምትወዱ ለምታከብሪ በጣም አድርጌ ነው የማመሰግነው። አሁንም ቢሆን ይህን ቻናል ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው። ድጋፋችሁ አይለኝ። በጣም ነው የምወዳችሁ የማከብራችሁ ከእውነት በልቤ ማለት ነው። ሀገራችን ኢትዮጵያ ሰላም ያደርግልን፣ በእውነቱ ሰላሟን ይመልስልን። በሃይማኖታችሁ ሙስሊሙ ክርስቲያኑ በሃይማኖታችሁ ጸሎት አድርጉ፣ ዱዓ አድርጉ ማለት ነው። ለሀገራችን ጉዳይ በጣም ያሳስባል፣ ከምንም በላይ የሚያሳስብ ማለት ነው። እና ዛሬ አዲስ ነገር ነው የመጣሁት። እሱ ምንድን ነው? ኢትዮጵያ የቤት ሰራተኛ ሆነው የሚሰሩ እህቶቼ ማለት ነው እነሱን እህቶችን አንድ ነገር ላችሁ ነው የመጣሁት እና ሸር እያደረጋችሁ እሺ፣ የምሬ ነው። ብቻ ግን ይሄ ነገር ሁሌም ነው የማስበው። ኢትዮጵያ የቤት ሰራተኛ ሆኖ የሚሰራ እያንዳንዳችን ሁላችንም ውስጣችን ምን እንደሆነ እናውቃለን። በተለይ የሰራን እህቶች ማለት ነው። እኔ 5 ዓመት ሰርቻለሁ ሰው ቤት ስሰራ እና ሀገሬ ላይ ሆኜ የሰራው ስራ እና አረብ ሀገር መጥቼ የሰራው ስራ በጣም ይለያያል። በጣም ልዩነት አለው። ምክንያቱም እኔ አሁን ላይ እግዚአብሔር ይመስገን አሁንም አልረፈደም። ዛሬ እዚህ ደረጃ ደርሻለሁኝ። ማንም የለኝም ነበረ። ማንም የለኝም በማለት ነው 5 ዓመት ያለምንም ጥቅም ሰው ቤት ሰራ ነበረ። ስሳቀቅ ዱቄቱ አለቀ መች አለቀ፣ ዘይቱ አለቀ መች አለቀ፣ ዘይት እንደሚጠጣ ሁሉ ማለት ነው። በዛ ላይ አጎቴ ሞቶብኛል ወይም እንደው ከጎረቤት ሞታብኛለች ብዬ እንኳን ለመሄድ እንኳን ወደ ሀገሬ አውቀሽ ነው እንጂ ወደ እንደዛ ነው የሚሉት አብዛኞቹ የኢትዮጵያ መዳሞች ማለት ነው። አሳሪዎች በጣም ማለት ነው ከምነግራችሁ በላይ እቃ እንኳን ሲሰበር እቃ ተሰብሮ እንኳን ያችን እቃ አይረሷትም። አይ ሰብረሽብኝ ይችን እኮ ገዝቼ ነበር ሰብረሽብኝ እያሉ 24 ሰዓት ነው እንትን የሚሉት የሚያነሷት ማለት ነው። እና ከባድ ነው። ስለዚህ አገር ውስጥ ሆናችሁ የምትሰሩ እህቶቼ ለምን አትመጡም አረብ ሀገር? ኑ ማን እንደሞተ ትሞታላችሁ፣ ማን ገደል እንደገባ ትገባላችሁ። ዙሮ ሁሉም እንደ ድሉ እየሰራ ነው። ስለዚህ ማን አለኝ ብቻዬን ነኝ ምን ማድረግ እችላለሁ ብላችሁ አትሞኙ። ፓስፖርት እጃችሁ ላይ ካላችሁ በተለይ ምንም የሚያስቸግር ነገር የለም። ምክንያቱም ከክፍለ ሀገር እንኳን ስንመጭ ማለት ነው ያለ ምንም ድጋፍ አጎትሽ ወይም ጎረቤትሽ ወይም ደግሞ የሆነ ዘመድሽ ተቀብሎሽ ነው የመጣው። ከስራ እንኳን ስትቀይሪ እዛ ቦታ ነው ልጅ የምታድሪ የምትውይ ማለት ስራ ስትቀይሪም ታያዥም የሚሆንሽ ሰው ማለት ልክ ከእሱ ጋር እንትንና ታወሬና ፓስፖርትሽን አስጀምረሽ ፓስፖርትሽን ለኤጀንሲ ሰጥተሽ ከዛም በኋላ ወደ ስራሽ ትመለሻለሽ። ሰዎችሽ ራሱ እየተደሽ ነው ሲሉሽ ፀጉር ቤት እየሰለጠንኩ ነው ብለሽ ማማኘት ትችያለሽ። ብዙ ምክንያቶች አሉ። አጎቴ ታሞብኝ ልጠይቀው ነው እንደዚህ ሆኛለሁ እያላችሁ እያማኛችሁ እኔ ስመጣ ፀጉር ቤት እየሰለጠንኩ ነው ብዬ ነው ሲወሴን ስማር እንትና ተምሬ ከዛ ወረቀቴን ይዤ የሲወስ ወረቀቴን ይዤ ከጨረስኩ በኋላ ነው ሴትዮ የሰማችሁ አረብ ሀገር ልሄድ ነው ብዬ ካወራሁ ስራ ያስወጡኛል። በስራዬ ከፍቷቸው ወይም ደግሞ ስራ አልሰራም ብዬ ወይም ሰንፌ ሳይሆን የሚያስወጡኝ ፓስፖርትን ብቻ እንኳን ሲያዩ ስራ ያስወጡኝ ነበረ። አያችሁ፣ አረብ ሀገር እንድንመጣ አይፈልጉም፣ እንዳልፍልን አይፈልጉም፣ በሀገራችን ገብተን ባል እንድናገባ አይፈልጉም። እዛ የእነሱ ልጆች እያሳደግን አሁንም ቢሆን እናንተ ያላችሁት የእነሱ ልጆች እያሳደጋችሁ ቤታችሁን እያጸዳችሁ ልብስ እያጠባችሁ እዛው እንድትቀመጡ አብራችሁ እንድታረጁ ነው የሚፈልጉት። እናንተ ደግሞ ስትሰሩ ደግሞ ጥሩ ነገር ተከፍሏችሁ አይደለም። አንድ ደህና ልብስ እንኳን የማይለብስ ነው የሚከፈላችሁ ማለት ነው። ስለዚህ ስራችሁ ከምንም በላይ ነው የሚከፈላችሁ፣ ደግሞ ከማንም በታች ነው፣ ከማንም በታች። ስለዚህ ራስሽን ጠንካራ የምታደርጊው ራስሽ ብቻ ነሽ፣ ማንም አይደለም። ማንም ሰው እንኳን ስታማክሩ 10 ሰው አታማክሩ። ካማከራችሁ አንድ የልብ ጓደኛ ካላችሁ በቃ ካላስ ከዛ ራሳችሁ መወሰን ነው።
ያለባችሁ ነገር። ግን አረብ ሀገር ለመሄድ ሰው ያስፈልጋል? ምንም ሰው አያስፈልግም። የሚያስፈልግሽ ፓስፖርትሽና ፈጣሪሽ ብቻ ነው። በቃ ጸሎት አድርገሽ መነሳት ነው፣ ቁርጠኛ መሆን ነው እንጂ አዲስ አበባ ላይ ወይም ደግሞ ሐዋሳ የትም ቦታ ሆናችሁ ኢትዮጵያ ውስጥ ሆናችሁ ሰው ቤት ሰርታችሁ ያልፍልኛል ካላችሁ ይሄ ውሸት ነው። መቼም አያልፍላችሁ፣ መቼም ማለት ነው። ስለዚህ እንደምንም ብላችሁ ወይ በህይወታችሁ ወስናችሁ ወይ አግብታችሁ ወደ ሀገራችሁ ወደ ሰፈራችሁ ወደ ቀያችሁ ተመለሳችሁ ኑሯችሁን ኑሩ። የቀረም ደግሞ አረብ ሀገር ነው፣ በህጋዊ መንገድ አረብ ሀገር ነው አለ፣ በመንግስት አለ። እሱን በመንግስት ስራይ ብለሽ ፕሮሰስሽን ጨርሰሽ በ3 ወር በ4 ወር ውስጥ ትመጫለሽ። በቃ አለቀ። ከዛ ውጭ እንደዛ ካልሆነ መቼም ህይወትሽ አይቀየርም። ልብሱን ስትዩ ቤቱ ጽዳት ይቀራል። ቤቱ ጽዳት ስትዩ ደግሞ ምግብ ይቀራል። ምግቡን ስትዩ ደግሞ ልጆቹ ትምህርት ቤት ይመጣሉ። ማድረስ አለ፣ ትምህርት ቤት ማድረስ አለ። በራሳቸው እንኳን አይሄዱ። ትምህርት ቤት ስታደርሽ ቤቱ ስራ ይቀራል። መቼ ነው የምታርፊ? መቼ ነው የምትይው? አመት በዓል ሲመጣ የማይጸዳ ነገር የለም፣ የማይሰራ ምግብ የለም፣ የማይመጣ እንግዳ የለም። አመት በዓል ሲመጣ ማለት ነው። ይሄን እናንተ ታውቃላችሁ፣ እናንተ ማለት ነው። በሀገር ውጭ ያላችሁ እናንተ ላይገባችሁ ይችላል፣ ግን ኢትዮጵያ ላሉት እህቶችን ይሄ ቪዲዮውን የሚሰራው ማለት ነው። ስለዚህ እንደምንም ብላችሁ ተጣጥራችሁ መምጣት አለባችሁ። በቃ ወደዳችሁም ጠላችሁም የኢትዮጵያ ውስጥ ሆኖ የቤት ሰራተኛ ሆኖ ከመስራት አረብ ሀገር መጥቶ ሽንት ቤት ማጠብ ይሻላል። በቃ ምክንያቱም ብትሰሪም አረብ ሀገር ቁመን ነው የምንውለው፣ እንሰራለን። ግን ደግሞ በምንሰራው ልክ ደግሞ ይከፈለናል። እኛ እንኳን እፎይ ባንልም እፎይ የሚል እንቅልፍ እንኳን ባንተኛ ለእናታችን ዋጋ ለከፈለችልን፣ ሳትለብስ ላለበሰችን፣ ሳትማር ላስተማረችን፣ ከሰው በታችና ከሰው በላይ ላረገችን ለእናታችን እንሆናታለን። ለእናታችን ብትታመም እናሳክማታለን። ክፉን ባሮክ ያድርገውና ማለት ነው። እና ስለዚህ እስከዚህ ድረስ ካወራኋችሁ በቂ ነው። ባላችሁበት ሰላማችሁ ብዙ ትበልኝ። ወሬ ያበዛሁባችሁ እና በጥቅሉ ኢትዮጵያ ውስጥ ሆናችሁ ከምትሰሩ አረብ ሀገር ቶሎ ነው የምለው እኔ ማለት ነው። ግን በህጋዊ መንገድ እና ሰው የለኝም ብላችሁ አትፍሩ፣ በፍጹም አትፍሩ። እሺ መፍራት ደግሞ የለባችሁም። ያው ደግሞ ወዳችኋለሁ። በጣም ነው የሚሰማኝ ከቁም ነገር ማለት ነው። በጣም እና ባላችሁበት እግዚአብሔር ይጠብቃችሁ። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው።